እኔ ለማናችሁ መልስ አልሰጠሁም። ነገር ግን ደግሞ አደጋግሞ መናገር ደግሞ ትክክል አይደለም። ከስሙ ስም ስትጠይቁኝ የነበረው ከዚህ በፊት ተናግሬ ስለነበረ ዘመዴ ይሄ ያልከው ነገር እየሆነ ነው ወይ አዶናይ 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 ያላችሁ ነበረ። እኔ ለማናችሁ መልስ አልሰጠሁም። ነገር ግን ደግሞ አደጋግሞ መናገር ደግሞ ትክክል አይደለም። ከስሙ ስያሜ ስንነሳ አዶናይ የሚባለው ስም ከእግዚአብሔር ውጭ የሚጠራበት የለም። አዶናይ የሚባለውን ከእግዚአብሔር ውጭ የሚጠራበት በምድር ላይ ያለ ሰው አዶናይ ተብሎ አይጠራበትም። የእግዚአብሔር ስም የእግዚአብሔር ስም ነው። ገብረ እግዚአብሔር ይባላል እንጂ እግዚአብሔር የሚባል ስም አልሰማንም። ወልደ እግዚአብሔር የሚባል ገብረ እግዚአብሔር፣ ወልደ እግዚአብሔር፣ አመተ እግዚአብሔር እየተባለ የእግዚአብሔር ባሪያ፣ እግዚአብሔር አገልጋይ እየተባለ ይጠራል እንጂ እግዚአብሔር ተብሎ የሚጠራም የለም። ኢየሱስ የሚባልም ስም ከኢየሱስ ክርስቶስ ውጪ አይጠራበትም። ኢየሱስ የሚለው ስም አንድ የኛ ጌታ አማኑኤል የድንግል ማርያም ልጅ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ የተጠራበት ስም። እኛ ግን ገብረ ኢየሱስ፣ ወልደ ኢየሱስ፣ ኃይለ ኢየሱስ፣ ተክለ ኢየሱስ እየተባልን እንጠራለን። የኢየሱስ ተክል፣ ኢየሱስ ባሪያ፣ አገልጋይ እየተባልን ቢሆን ከመቤታችን ውጪ አይጠራበትም። ወለተ ማርያም፣ አጸደ ማርያም፣ ስርጉተ ማርያም፣ ጽጌ ማርያም እየተባልን በቅጽል በእንትኑ እንጠራበታለን እንጂ የለም። አንዳንድ ስሞች አይነኩም። አሁን አዶናይ፣ እግዚአብሔር የሚባሉት ስሞች የተጠቀሙ ግን አዶናይ የሚባለው አሁን ይሄ ትግራዩ ልጅ የሚጠቀምበት ስም ከእግዚአብሔር በስተቀር ማንም ሊጠቀምበት የማይችለውን ስም ነው የሚጠቀመው። ይሄን ስም ደግሞ እያዋረደው ነው የመጣው። እያዋረደው፣ እያሳነሰው፣ እያሰደበው ነው የመጣው። ዋናው ታርጌቱም ይሄ ነው። አውሬው የፈለገው ይሄንን ነው እና ሰዎች አዶናይ የሚባለውን ሰው ሲተቹት የሚተቹት ልብ ብላችሁ ተመልከቱኝ። አይገባችሁ ምን የምላችሁ ነገር አሁን አይገባችሁ ይችላል። ግን አሁን ልጁን ስትተቹ ስሙን ጠርታችሁ ማን የሚለውን አዶናይ የሚለውን ስም ጠርታችሁ ብትሰድቡትም ብታንቋሽሹትም ምን ብትሉትም እንዲህ አርጎ እንዲህ ተናግሮ እንዲህ ባልጎ እንዲህ ሰርቶ እንዲህ ፈልጦ እንዲህ ወጥቶ ስትሉ ያንን የአምላክ ስም ለማሰደብ አውሬው ዋነኛ ታርጌቱ ይሄ ስለሆነ ማለት የአምላክን ስም ማሰደብ ስለሆነ እና በጥንቃቄ ተሰርቶ የተሰጠ ስም ነው እና መጀመሪያ ስለተናገርኩኝ ደጋግሜ እዚህ ላይ ጊዜን አላጠፋም። ግን ሴታፕ እየተሰራ እንደሆነ አሳምሬ እነግራቸዋለሁ። ይሳካላቸዋል አይሳካላቸውም የምናውቀው ጉዳይ እሱን አላውቅም። ይሳካ አይሳካ አላውቅም። ግን ተጠጋግኖ ልጁ ወደፊት እየመጣ ነው። ወደፊት እያመጡት ነው። ልክ አብይ አህመድን ሰርተው አምጥተው ዛሬ ላያችን ላይ እንደዘፈዘፉት ይህንንም የትግራይ ልጅ ጠጋግነው እያመጡት ነው። እዛ ውስጥ ገብታችሁ ስለሱ የተጻፈበት ቦታ ገብታችሁ ስለ አዶናይ አንድ ነገር እናገራለሁ ብላችሁ እናንተ ብትናገሩ በጣም የሚገራርሙ ስድቦችን ትከናነባላችሁ። የመጀመሪያው የምትጠየቁት ቀንተህ ነው። እንደሱ የዋህ ብትሆን፣ እንደሱ እንትን ብትሆን፣ እንደሱ እንትን ብትሆን ቅናት ነው የሚሏችሁ ሴቶች፣ ያውም የትግሬ ሴቶች፣ የደቡብ ሴቶች፣ የፕሮቴስታንት ሴቶች በደንብ ታገኛላችሁ። በደንብ ማለት እና ተሞልጫችሁ ነው የምትወጡት። ግን ከመናገር ወደኋላ አለም እኔ የሚቀርብኝ የለም። ልጁ ስርዓቱን ሰርተውለታል። ከዚህ በፊት ታስታውሱ እንደሆነ ሰዎች ይሉኛል የልጁን ህይወት አይተነዋል። የልጁ ህይወት አጭበርብሮ ነው አሜሪካ ሄደው። በትምህርቱ ደካማ ነው፣ የወደቀ ሰው ነው። አሜሪካ ሄደው ምን እንደሰራ ምን እንዳደረገ አናውቅም። ራሱን የነገረ ልጁ እግዚአብሔር መንፈስ ቅዱስ በጥፊ እያጣፋው ነው ያናገረን። ቤተሰቦቹ ሰነፍ ተማሪ ስለሆነ ገንዘብ ከፍለው አሜሪካ እንደወሰዱት ነው የተናገረው። አሜሪካ ደግሞ ሄዶ በዚያ ከርሞ ምን እንደሆነ ሳናውቅ ጠፍቶ ሰርዞ ምኑን ወደ ካናዳ እንደሄደ ሰምተናል። ካናዳ ደግሞ ተቀምጦ ከዚያ በኋላ ምኑን በማናቅበት ሁኔታ ወደፊት እንዲመጣ ተደርጎ ራሱ ኢትዮጵያውያን ብራቸውን ማዋጣው ሰጥተው
ከዚያ በኋላ የካናዳ ዜግነት እንዲሰጠው ከተደረገ በኋላ ወደ ኢትዮጵያ እንዲሄድ ተደርጓል። እና ያ ምስኪን ነው ሲሉት የነበረው ልጅ መቀሌ ሲሄድ ግን አባቱ ሀብታም እናቱ ሀብታም እና የመጨረሻ ጎል እንደከተታቸው ብዙዎቹን አይተናል። ከዚያ እንግዲህ ቀስቀስ እየተባለ እየተሰራ የቲክቶክ አዋርዱን እንዴት እንዳሸነፈም ተመልክተናል፣ አይተናል። እዛ ላይ የነበሩትንም ነውሮች አንድ በአንድ ተነጋግረናል። አሁን እናንተ እንዲህ ነው እንዲያ ነው ብትሉኝ አልሰማችሁም። ሁሌ መናገር ስለሌለብን ማለት ነው። እናገራለሁ አለቀ። ሰሞኑን ኧረ እንዴት ነው ኧረ ምንድን ነው የምትሉ ሰዎች መጣችኋል። አዶናይ እየተዘጋጀ ነው ያለው ሳልሳዊ ቴዎድሮስ ነው። ሰምተነው እንምጣ። ከዚህ በፊት ነግሮናል። አዶናይ በጣም የሚገርም ልጅ ነው። አዶናይ እስቲ እንመልከተው፣ እንስማው። ሳልሳዊ ቴዎድሮስ ነገር እግዚአብሔር አዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት ከሰሜን ነው የመጣው እና ብዙዎች ይሄ ይመጣል የተባለው ቴዎድሮስ እሱ ነው ወይ ይሉኛል። እኔ እሱ ልሁን አልሁን አላውቅም፣ ግን ኢትዮጵያን አደርጋታለሁ፣ አንድ አደርጋታለሁ እና ከሰሜን ይመጣል ቴዎድሮስ የተባልኩት እኔ ይሁን አላውቅም፣ ግን ህልሜን እናገራለሁ ብሎ ብቻ አመቻችተው እንዲናገር እንዲሰራ ተደርጓል። ቴዲያችን ማለት ነው። እሱ ግን እንዴት አሜሪካ እንደሄደ እንስማው። ሀብታሙ ልጅ ሆኜ ነው ያደግኩት። በስነ ስርዓት ሾፌር ተቀጥሮልኝ የራሴ አራተው በቃ ወደ ጂም የሚያመላልሰኝ ወደ ፈለኩበት ቦታ ሁሌም በቃ በዚህ እንደዛ ተሞላቅቄ ነው ያደግኩት ማለት ነው። እና አሁን ይሄ ላይክ ለመጎረር ምናምን ሳይሆን የነበረኝ ታሪኬ ነው። ሰው ዲናይ ማድረግ አልፈልግም። ሌላ ሰው እዚህ በመኪና የሚመላለሱ አዶናይ እስከ ስንተኛ ክፍል ነው እዛው መቀሌ የተማርከው? እስከ 12ኛ እስከ 12ኛ ክፍል ትምህርት ላይ ነው። መጨረሻ ወጣለሁ ሁሌ ከክላስ ነው በደረጃ ነው። ፋዘር አሁን አንድ ቀን አስታውሳለሁ 39ኛ ወጣውና ከ40 ተማሪዎች እሺ፣ ከዛ ሰርቲፊኬቱን አየውና ምን አለ 40ኛ የወጣው ተማሪ ማየት ፈልጋለሁ። አንተ የበለጥክ ማየት ይፈልጋል። ምንድነው አንደኛ የወጣው ሳይሆን 40ኛ የወጣው ማየት ፈልጋለሁ። ምንድነው ምን አይነት ሁኔታ ውስጥ ነው ያለው ምናምን ትምህርት ያን ያህል አለው ቦታ አትሰጠውም ምናምን ቦታ አልሰጠውም። አሁን እንደዚህ ስል በጣም ብዙ ሰዎች ታላላቅ ሰዎች ሊናደዱ ይችላሉ። ኦፍ ኮርስ ግን ሐቁ ነው። እንግዲህ እንታውቃለን። ትምህርት ቤት ገብቼ ምናምን በቃ ይሁን ረባሽ ነበርኩኝ በጣምና ኢንተረስቱም አልነበረኝም። ፊዚክስ አልወድም ነበር፣ ኬሚስትሪ አልወድም ነበር፣ ባዮሎጂ አሁን እንደዚህ ነበር። እንግዲህ አሜዚንግ 12 መድረስ እንደዚህ 39ኛ ምናምን ይወጣ 9ኛ ወድቅ ያለው እሺ ወድቃለሁ። ኦኬ እሺ 9ኛ ወደቅኩኝ። ከዛ ወደ ሌላ ትምህርት ገባው። ኢትዮ ቱርኪሽ ይባላል። እዛው መቀሌ ኢንተርናሽናል ስኩል ነው። እዛ ገባው። በዛ ምክንያት እድል አገኘሁኝ አሜሪካ እንደወጣ የናሳ ማለት ነው ከፍለን ወደ ናሳ ሎስ አንጀለስ ነው የሄድኩት። ሄጄ ደርሼ ቆይ ያዝልኝ፣ ሎስ አንጀለስን ያዝልኝ። አሁን ደግሞ ወደ አሜሪካ ይዘውት የሄዱት እነማን ናቸው? ኢትዮ ስታንቡሎች ናቸው። ኢትዮ ስታንቡሎች እሱን ወደ ናሳ ወደ ሎስ አንጀለስ ከፍሎ የወሰዱት ምኖች ናቸው? ኢትዮ ቱርኪሾች ናቸው። ቱርክ የኛ ወዳጅ፣ የግራኝ አህመድ ወዳጅ፣ የአብይ አህመድ ወዳጅ፣ ሌላ ደግሞ ግራኝ እያዘጋጀችልን ነው ማለት ነው። እና ወንድማችን እንዳያችሁ 39ኛ የሚወጣ ነው። አባትየው እንደውም ከመደነቁ የተነሳ 40ኛ የሚወጣውን ልጅ ለማየት ነው የጓጓው። አንቀጽ 39ም ትዝ ይላችኋል። አንቀጽ 39 እና በጣም የሚገርም ነው። 9ኛ ክፍል እንዳያችሁት የወደቀ ልጅ ነው። ስለዚህ ይሄ ልጅ እንትን ከሚል ተብሎ ቱርኮች ኢትዮ ተርኪሽ የሚባለው ገባ። ከዛ ቤተሰቦቹ ገንዘብ ስላላቸው የወደቀን ሰው ትምህርት የማይገባውን ደደብ የተባለ ሰው ከፍለው ናሳ አቤት አሜሪካኖች እንግዲህ አሜሪካኖች ውጤት አይተው ነው ጎበዝ ልጅ መጥተው ነው ምናምን ስኮላርሺፕ የሚሰጠው ህጋቸው ቴክኖሎጂያቸው የማጣሪያ መንገዳቸው ውሸት ነው። የሚፈልጉትና ላይ መጫን የሚፈልጉትን እንደዚህ ደደቡን ናሳ ብለው ወስደውለት ስም ገንብተውለት ምን ብለውለት ይላል።
እንግዲህ በሎስ አንጀለስ የገጠመው ነግሮናል። ልጁ ምንም የሚደብቀው ነገር የለም፣ ያው ነግሮናል። ምን አይነት ሱስ ውስጥ እንደነበረ፣ ምን አይነት ድራግ ውስጥ እንደነበረ እዛም ሄዶ የሚማረው የለም። በመጀመሪያ እውቀቱ ናሳ አይወስደውም፣ ግን ተከፍሎ ነው ሄደው። የት ተከፍሎ ነው ሄደው? አባትየው ገንዘቡን ከየት አመጣ፣ እናትየው ገንዘቡን ከየት አመጣች የምናውቀው ነገር የለም። የመቀሌ ግን ሀብታሞች ናቸው። ስለዚህ ለናሳ ልጃቸውን ከፍለው ነው የወሰዱት። እንግዲህ ሄዷል። አሁን አያቸዋል። በጣም ማከብራቸው ሴቶች፣ በጣም በቤተክርስቲያን ማከብራቸው ሴቶች ለዚህ ልጅ ተንበርክከው አይቻልም። ለዚህ ልጅ ተንበርክከው ሲሉ አይቻልም። እና የኔ ስራ ማስጠንቀቅ ነው። ለምን አዝለሽው አትዞሪም? ለምን ላይሽ ላይ ቤቱን አይሰራም? አያገባኝም። ነገር ግን እኔ በታሪክ አልጠየቅም። መሬት ስሚ፣ ሰማይ አድንጪ፣ ቤተክርስቲያን መስክሪ እነግርሻለሁ ማለት እና ይሄንን የመሰለ ሰው ነው እንግዲህ ወደ አሜሪካ የሄደው። ሲያነቃቃ የነበረ ልጅ ነው። እንስማ፣ ወንድማችን አነቃቂ ነው። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እኛ ድህነት እንደ ውርስ እየተወራረስን ያለንበት ምክንያት በጣም ምክር መስማት ስለምንወድ ነው እኛ። ምክንያቱም ምክር መስማት፣ ምክር መቀበል ከታላላቆችህ በጣም ትልቅነት ነው። አንተ በጣም ለባም ነክ ማለት ነው፣ ሀምብል ነክ ማለት ነው። ስቶፕ ሊስኒንግ። መምከር ይወዳል የኛ ሰው። በእድሜ ከእናንተ ሲበልጥ ማለት ነው ሊመክራችሁ ይወዳል በጣም። በሄዳችሁበት እንዳለ ተማር ልጄ፣ አንተ እንደዚህ አድርግ፣ እያሉ ማለት ነው እናንተ መሬት ላይ ቁጭ ያደርጓችኋል። እናንተ ምክር ከመስማታችሁ በፊት ኢቭን ከቤተሰቦቻችሁ ማለት ነው እነሱ የት ደረጃ ላይ ያሉት ወይ እነሱ ያሉበት ደረጃ መሆን ትፈልጋላችሁ? አትፈልጉም። የእናንተ ቤተሰብ ከእናንተ በላይ ታላልቅ የሆኑ ሰዎች ሊመክሯችሁ ሲፈልጉ ማለት ነው ከፍርሃት ተነስተው ነው። እንደኔ እንዳትሆን። ምን ማለት ነው እንደኔ እንዳትሆን? ምን የምክር ነው? ምክር አይደለም፣ ማስፈራሪያ ነው። ይሄ ትወድቃለህ ነው። የእነሱ ሪግሬት እንድትኖሩላቸው ይፈልጋሉ። this is not good። እንዳለ ትላልቅ ሀበሻ ማለት ነው ራሳቸው ወድቀው መካሪ ነው የሚሆኑት። this is not good። you're not supposed give advice። ምክር አትምከሩ። እናንተ የምትፈልጉ ደረጃ ላይ ካልሆናችሁ that's it, try to fix your life። ስለዚህ ለወጣቶች ማለት ነው እናንተ ትላልቅ ሰዎች ከሚመክሯችሁ እነሱ ሰዎች አትስሟቸውና ማለት ነው በእናንተ እድሜ ያለ ወጣት ስሙት። ሀብታም ከሆነ እሱ ስሙት ደረጃ ላይ እንዳለ። ኢቭን ከእናንተ ታናሽም ቢሆን እሱ የሆነ ደረጃ ላይ ካለ ስሙት፣ ዝም ብላችሁ ልብ ብላችሁ ማለት ነው። እግዚአብሔርን ነው የምላችሁ። that's how it is bro። እንቀጥላለን። ምክሩ በጣም የሚገርም ምክር ነው የመክረው። አሁን ይሄ ነው እንግዲህ አሜሪካኖች ሰብስቦ አሜሪካን ሀገር ሰብስቦ ዳያስፖራ ያ ተማረ የሚባለው ያ የት ደረሰበት ቲኬት ከፍሎ 100 ብር ይሁን 500 ብር አላውቅም ከፍሎ አዳራሽ ሰብስቦ ሰበካቸው። በእውነት አነሳሳቸው። ሞቲቬሽናል ትሬኒንግ ሰጣቸው። የሚገርም ነው። ዶክተሮቹን፣ ኢንጂነሮቹን ግን ደግሞ በአሜሪካ በብዙ አይደለም። አብዛኛው ሰው ትምህርት ጠል ነው። ይሄ ፊቱ አበባ መስሎ የምታዩት ይሄ ራሰ በራ መስሎ ሱፍ አድርጎ ጋሽንትና ተከለ የምትሉት አብዛኛው አሜሪካ ሄዶ መማር የማይወድ ነው። በትምህርቱ ቀጥሎ ገብቶ ያለ ሰው አይደለም። አብዛኛው ማለት ይታገላል፣ ከዛ ፓርኪንግ ይሰራል፣ ከዛ ብራብ ይሰራል፣ ከዛ ይወድቃል። ምግቡ የተወጋ ነው፣ ይፋፋል። ከዛ ስታዩት በቃ መሳፍንት መስሎ መኳንንት መስሎ ይታያቸዋል። እንግዲህ እነሱንም ቢሆን ሰብስቦ አዶናይ ስልጠና ሰጥቷቸዋል። የሰው ልጅ ምክር ቆያዝልኝ የሰው ልጅ ምክር የሚሰጠው የተሳካለ ሰው ብቻ አይደለም የሚመክረው። የወደቀ ሰው ምክር ይመክራል። የወደቀ ሰው ይመክራል። እንደውም የወደቁ ሰዎች ምክር አስተማሪ ነው። ወደዛ ወሰድልኝ አንድ ጊዜ እኔን አምጣኝ። የወደቁ ሰዎች የሳቱ ሰዎች ምክር ጠቃሚ ነው። አይታችሁ እንደሆነ ዘውዱ የሚባል ኤችአይቪ ላይ አይታችሁ አቶ ዘውዱ ነው አቶ ምናምን የሚባል ሰው ኤችአይቪ የተያዘ ነው። ብልባላ የመንገድ ስራ ላይ ያለ ነው በኤችአይቪ ኤድስ የታየው። ማንም ሰው ኤድስ ይዞኛል ኤችአይቪ ቫይረሱ አለብኝ ብሎ መውጣት እና አደባባይ መታየት በማይፈልግበት በዛን ዘመን እሱ ግን ያንን ጥሶ ወጣ። እኔ መማር ፈልግ ነበር፣ እኔ እንደዚህ ማድረግ ፈልግ፣ ግን ኤችአይቪ በደሜ ውስጥ አለ።
ትውልድ ይዳን፣ በእኛ ይብቃ፣ በእኔ መንገድ አትሂዱ፣ በእኔ መንገድ አትሂዱ፣ እኔ እንዲሆኜ እንደዚህ ሆኛለሁ ብሎ ሰዎችን ፊት ለፊት በመውጣት እኔ ወደ ሞት እየሄድኩ ነው፣ የሞትን ትኬት ቆርጫለሁ፣ የሞትን ሰርተፍኬት ቆርጫለሁ፣ ወጣቶች በእኔ መንገድ አትሂዱ፣ ህልም ያላችሁ ሰዎች በእኔ መንገድ አትሂዱ፣ በቃ በእኛ ይብቃ በማለት እንዴት እንትን እንደሚሉ እንዴት እንትን በሽታው እንዴት እንደሚተላለፍ ሰዎች ጆሮ ሰጥተው እንዲያዳምጡ ያደረጉት ሰዎች ወደፊት ወጥተው ነው፣ ከውድቀታቸው ማለት ነው። የከሰሩ ሰዎች አሉ፣ ነግደው የከሰሩ ሰዎች አሉ። ለምን የከሰሩት? እንዲህ ባለማድረጌ ብለው ማለት ነው። ለመንግስት የሚገባውን ግብር በጊዜ ባለመክፈል፣ የተሰራውን ስራ በሙሉ በልቼበት፣ ጠጥቼበት፣ ዘሙቼበት፣ ለአንዷ ቢት፣ ለአንዷ ኮሮላ፣ ለአንዷ ምናምን እየገዛውበት እዚህ ስባክን ከሰርኩኝ፣ ወደኩኝ። ዘመናዊ የሂሳብ አያያዝ ባለመያዜ፣ በጊዜ አስፈላጊውን ነገር ባለማቅረቤ፣ ፋብሪካ የተዘጋው ብድር ተበድሬ ብድር መክፈል ባለመቻሌ፣ ጠጪ በመሆኔ፣ ሰካራም በመሆኔ፣ አጉል ልምድ አጉል ሱስ ስላለብኝ የት ይደርሳል የተባልኩ እኔ ወደኩ ብለው ሰዎች በውድቀታቸው ያስተምራሉ። በእኔ መንገድ እንዳትሄድ፣ በእኔ መንገድ ከሄድክ ትወድቃለህ፣ ትሞታለህ፣ በራስ መንገድ። እነዚህ ነገሮች ጎጂ ናቸው፣ የታወቁ ናቸው። ሱሰኛ መሆን፣ በትክክል አለመስራት፣ ሰነፍ መሆን ገዳዮች ናቸው። እና ይሄ ሳልሳዊ ቴዎድሮስ አሁን ሼፕ እያደረጉልን ያሉት ምዕራባውያኑ ኢትዮጵያን የወደቀ ሰው ጥርቅም ማለት የሰነፎች ጥርቅም ለማድረግ እንዴት ፌስቡካቸውን፣ እንዴት ቲክቶካቸውን፣ እንዴት ምናቸውን እንደሚያጎኑት እያያቸው እንደሚያጎኑት ማለት ነው። እነዚህን ማስቆም አይቻልም፣ ግን ዝም ማለት ደግሞ ለእኔ ወንጀል ነው። ትክክል አይደለም። ከዚህ ልጅ የሚገኝ ትምህርት የለም። ከዚህ ልጅ የሚገኝ ነገር የለም። ከዚህ ልጅ የሚገኝ ጠብ የሚል ነገር የለም። በጣም ውርደት፣ በጣም ነውር፣ በጣም ለልጆች የማይጠቅም፣ ለታዳጊዎች የማይጠቅም በስንፍና በረህጥነት ብቻ በማውራት ብቻ እንዴት እንደሚታደግ እንዴት እንደሚመነደግ የሚያሳይ ነው። ቤቱን ሄደው ጋዜጠኞች አስጎብኝቷል። ቤቱን ሄደው ጋዜጠኞችን አስጎብኝቷል እና ጋዜጠኞቹ ጎብኝተዋል። የሚከፍለው 250 ሺህ ብር፣ ፋብሪካ የለውም፣ ኢንካም የለውም። የዩቲዩብ ገቢው የቲክቶክ ገቢው ሂሳቡ ተሰርቶ ሲመጣ እንኳን ቤት ሊገዛለት ያንን ሊከፍልለት ሌላ የሚያደርገው ነገር የለም። ነገር ግን እየኖረ ነው። በሀገሪቷ ውስጥ ያሉት መካከለኛ ገቢ ያላቸው ወይም ኢንቨስተር የሚባሉት የዚህ ልጅ አይነት ኑሮ አይኖሩም። አሁን የምቀኝነት አይደለም። አሁን ሰዎች ይሄ ምቀኝነት አይደለም። ማወቅ አለበት። መጠጣት አለባቸው። መስማት አለባቸው። አሁን ልጆች የሚያገኙት ነገር የለም። ግን ከኢትዮጵያ አልፈው ዲያስፖራውን ወደ ማስተማር ሄደዋል። በቀደም እየተከታተልኩት ነበር፣ እየሰማሁት ነበር እና ከኢትዮጵያ ወደ አሜሪካን ነው የሄደው። ከኢትዮጵያ ወደ አሜሪካ የወሰዱት ደግሞ አቶ ብርሃንና ማን ነው ያኛው ሰውዬ ስሙ? ጠበቃው ሁለቱንም አውቃቸዋለሁ። አቶ ብርሃንና መሰለኝ አያሌው ቢታኒ አለ። አያሌው ቢታኒ እሱም አንድ ላይ ነበሩ የሚሰሩት፣ ግን አይደለም። ሁለቱም ሰዎች የምናውቃቸው ሰዎች ናቸው። እኔ ከምን መተው ደግሞ የኢትዮ ቱርኪሽ የልቡ ህሙማን ምናምን እንዳሉ መድኃኒዓለም ይወቅ፣ እግዚአብሔር ይወቅ። በእውነት መተው በአንዴ እዚህ ውስጥ እንደገቡና እዚህ ላይ እንደደረሱ እኔ የማውቀው ነገር የለም። ግን በሚገርም ሁኔታ የልብ ህሙማን ድርጅትም ጉዳዩን ተቃውሞ ታይቸዋለሁ። መኮንን ሁለቱን ሰዎች ሲናደዱ እያየዋቸው ነበር። ሁለቱ ናቸው የወሰዱት።
ጥያቄውንም የጠየቀው ልጅ በኋላ ላይ ሄደው አደንዝዘውታል። ግን የልብ ህሙማን ድርጅትም እኔ አላውቃቸውም ብሏል። ይህንን ሁለቱም ሰዎች ማየት እንችላለን። እንዴት እንደወሰዱትም አላውቅም፣ ግን ሰዎቹ እኔም አውቃቸዋለሁ። እሺ ተማው የትዊተሩ በእንደዚህ አይነት ትዊተሩ አይሰራም የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ሁለቱን ያዝልኝ። ጠያቂው ልጅ ታይሜ የሚባል ልጅ ነው የጠየቃቸው። አዶናይን ይዘው የሄዱት እነዚህ ሁለት ናቸው። የጉራጌ ብሔር እንደሆኑ ነው የማውቀው። ምክንያቱም ይሄኛው ቀይ ያደረገው ጠበቃ መኮንን ይባላል። በአህዱ ባንክ ነው ሁለቱንም የማውቃቸው። ግን አንደኛውን ደግሞ ከአዋሳ ጀምሮ ከአርማጌዶን ጊዜ ጀምሮ አውቃቸዋለሁ። የአርማጌዶን ላይ ከፍተኛ አስተዋጽኦ ያደረገ ሰው ነው። ከዛ በኋላ ስላሉት ነገሮች ብዙዎቹን ነገሮች አልናገራቸውም። አብይ አህመድ የገባ ቀን አብይ አህመድ ብፁዕ አቡነ መርቆሬዎስን ይዞ የገባ ቀን የጠፋ ሻንጣ ነበረ። አንድ ወርቅ ሙሉ ሻንጣ ጠፍቷል። የአንዲት እህት ማለት ነው። የአንዲት እህት አንድ ሻንጣ ሙሉ ወርቅ ጠፍቷል እና ወርቁም ራሷ የላከችልኝ አለ። እኔ ስልኬ በዶክመንት የተቀመጠ ነው። ይሄ ነው የጠፋው ብላ ነው የነገረችኝ። ስም አልጠቅስም። የተከሰሰው ግን አንድ የኛ የቤተክርስቲያን ልጅ ነው። አልተከሰሰም። እሱ ነበረ ሻንጣውን የያዘው ምናምን የተባለ። በኋላ እንግዲህ ምን እንደሆነ ወርቁ ገብቶ ከዛ በኋላ እንደተደረገ አላውቅም። ምክንያቱም ከዛ በኋላ የነበሩ ግንኙነቶች የሆኑ ነገሮች ከባድ ነገሮች ናቸው። እንግዲህ ጠቅላይ ሚኒስትሩ ባለበት አውሮፕላን ላይ ያ ከአቡነ መርቆሬዎስ ጋር ሊገባ የነበረ ወርቅ ለምንስ ነው የመጣው? ምክንያቱም ምንድን ነው? ምክንያቱም በአሜሪካ አይፈተሽም። በዛን ሰዓት ያው ከፓትርያርኩ ጋር የሚገባ በዲፕሎማት እንትን ነው የሚገባው። ቦሌ ግን ሲደርስ አውሮፕላኑ ለረጅም ሰዓት ቆሟል። አንደኛው አቡነ በርናባስ በመታመማቸው፣ ሁለተኛ ፓትርያርኩም እንትን በማለታቸው ነው የቦሌ ላይ ረጅም ሰዓት የቆየው። በዛ ሰዓት ነው እንግዲህ የወርቅ ጠፋ የተባለው። በኋላ የወርቁም የምኑም ባለቤቶች አያገባኝም ስለሱ። ግን ሁለቱም እኔ ያሰባሰብኩት ለአዶናይ ነው የምነግረው። እኔ ያሰባሰብኩት በኦሮሚያ የተጎዱት በኦሮሚያ የታረዱት ያኔ በሀጫሉ ሞት ምክንያት ከታረዱ በኋላ እኔ በዚያ ለተጎዱት ተጎጂዎች ብር አሰባስቤ ነበር። በአሜሪካ 2 ምናምን ሚሊዮን ዶላር፣ በኢትዮጵያ ወደ 48 ሚሊዮን ብር፣ በአጠቃላይ ወደ 3 ሚሊዮን ምናምን ዶላር አሰባስቤ ነበር። ቀላል ሰው እኮ አይደለም በእውነት ምስጋና እንጂሩ እንጂ ቀላል ሰው አይደለም። ግን በቃ ምን አባቴ ላድርግ፣ ያው የሀረር ሰው መሆን ነው ችግሩ። እና ፕሮቶኮሉን አይጠብቅም፣ ራሱን አይሸጥም። ችግሬ ያሆኑ ነው እንጂ ቀላል አይደለም። በዩቲዩብ ብቻ ተናግሮ 3 ሚሊዮን ዶላር መሰብሰብ ቀላል ነው? 3 ሚሊዮን ዶላር ከባድ ነው። 3.5 ይሆኑት እንግዲህ 3.5 ወደ 4 ሚሊዮን ዶላር ማለት ነው። ይሄ ለአንድ ሰው በጣም ከባድ ነው። የሆነው ሆኖ ግን የማህበረ ካህናቱ የሰበሰቡትን ኮሮናው ላታም ነው ከአሜሪካ ሄዶ የአሜሪካ ኤምባሲ፣ የኢትዮጵያ መንግስት፣ እነ ደራርቱ ቱሉ፣ እነ መሰረት መብራቴ፣ ሌሎችም ይመሩት ስለነበረ ሲአርዲ እነ ዶክተር ንጉሱ ገብተውበት ከቡና ጋር ባንክ ጋር ተፈራርሞ በብላክ እንዳይሄድ ብዬ በህጋዊ መንገድ ገንዘቡ በባንክ እንዲሄድ አድርገን በባንክ ዘርዝረን ቡና ባንክ ለተጎጆቹ በቦታው ድረስ እየሄደ ሰጥቶ የኦሮሚያ ክልላዊ መንግስት ደግሞ አጃቢዎች መድቦ ሰጥቶ የአሜሪካው ማህበረ ካህናት ሪፖርቱን አቅርቧል። ዲያቆን መስፍን ሪፖርቱን አቅርቧል። እነ ቀሲስ አብይ ሄደው መጥተው ማለት ነው።
የቤተ ክህነቱን ግን እነዚህ ሰዎች ነበሩ ዋና ሲመሩ የነበሩት ማለት ነው። የቤተ ክህነቱን ሁለቱ አሉበት። የኢትዮጵያ ንግድ ባንክ የባንክ አካውንት አምጥተው በትነው ብለው 48 ሚሊዮን ብሩ የት እንደገባ ስንት ይግባ ሰማይ ይግባ አይታወቅም። በቤተ ክህነቱ አካባቢ አለን የሚሉ ሰዎች ናቸው። እኔ ግራ የገባኝ ከምኔው ነው የልቡ ሙማን ኢትዮ ቱርኪሽ ኢትዮ ቱርምንትስዬ ተብሎ የልቡ ሙማን የተባለ ከዛ ደግሞ ይሄንን ኢትዮ ተርኪሽ የተባለ ስንት ገንዘብ ተከፍሎት አሜሪካ ሄዶ ናሳ እንዲሰለጥን የተደረገ አጭበርባሪ አምጥተው ከፊት አምጥተው የ48 ሚሊዮን የኢትዮጵያ ብር የት እንደገባ ከጳጳሳቱ ጋር ከነ አቡነ ሄኖክ ከነ አቡነ በርና ማን ነው አቡነ ሄኖክ አቡነ እንጦንስ እና አቡነ ሳዊሮስ እና አቡነ አሜሪካ ያሉት ካናዳ ያሉት ማናቸው መቃሪዎስ የኔ ወዳጅ ሌሎችም 6 የባሌው ምናምን ሆነ እና አቡነ ዮሴፍ ሆነው ያደረጉት 48 ሚሊዮን እግዚአብሔር ይፍረድ ለታረዱት ለተበተነ ቤተሰብ የተለመነው የት እንዳስገቡት የት እንደከተቱት መድኃኒዓለም ይወቅ። እኔ ስለማውቃቸው ነው የደነገጥኩት። አሁን ደግሞ ይሄንን ትግሬ ይዘው ይሄን አጭበርባሪ ልጅ ይዘው እሱን ከፊት አድርገው 50 ሰው ልናሳክም ነው 60 ሰው ልናሳክም ነው ማለት የኢትዮጵያ ልቡ ማህበር አላቅም። ከዛ የሊ ጥያቄ ሲጠይቅ ተው የሚባለው ሲጠይቅ እነሱ ቦግ ነው ያሉት። ቦግ ስሙት። ጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ መጥፎ ታሪክ የለንም። ገንዘቡ አልተሰበሰበም፣ ለበጎ ዓላማ አልዋለም አልተባለም። አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቆ በአንድ በኩል አዝኜሎታለሁ፣ በጣም ተሰቃይተዋል ማለት ይሄ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ። እንደዚህ አይነት ስጋት ስላደረቦትና እንደው በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን ለእንደዚህ አይነት ጥያቄዎች ምላሽ በመስጠት ስለባከነ አዝኛለሁ። በሁለት መንገድ እናመሰግናለን። መጨረሻ አንድ ድል ስላልኩ አቶ ተመስገን እሷን ልስማና በኋላ ቀጠሮ እንይዛለን። እሺ ወደ መጨረሻ ማጠቃለያ ነገር ካለ ማጠቃለያ ነው። አቶ መኮንን ከይቅርታ ጋር ጥያቄ መጠየቅ መጠርጠር አይደለም፣ የሚያናድድም ኢሞሽናል የሚያደርግ ነገር አይደለም። ስለዚህ ገንዘብ ለማሰባሰብ የመጣ ድርጅት ጥያቄ ለምን በዚህ መልኩ ተጠረጠርን? የጥርጣሬ ጥያቄ አልተነሳም። ጥያቄውን ቪዲዮውን መልሳችሁ ማየት ትችላላችሁ። ይሄ እንዴት ነው የምታውሉት? እንደዚህ ነው አንድ ኦነር ነው ምናምን መሰል ጥያቄ እንጂ የጥርጣሬ ይሄን ያህል ኢሞሽናል የሚያደርግ ነገር የለም። ምክንያቱም የሚሰበሰበው ገንዘብ ከህዝብ ነው፣ ከኢትዮጵያውያን ነው፣ ለኢትዮጵያውያን ነው። ስለዚህ ኢትዮጵያን ጥያቄ ስለጠየቁ አሁን የእርሶ ንግግር ትክክል አይደለም። ምን የሚጠይቁ ለምን ተጠየቁ? አሁን ወደ ዲያሎግ ሳንገባ ብዙ ተመልካች ስላለ ጥያቄም ስላለ አንተ ጥያቄ እኔ የሆነ ነገር አሁን አቶ ብርሃን የእኔ ጥያቄ እንጂ እንደ ጥርጣሬ ያነሳሁት ነገር የለም። ለምን ጥያቄ ጠየቅ ከሆነ አምሶሪ በዛ ስህተት ከሆነ ይጠይቁ። እኔ ለምን ጠየቁ አላልኩም። በጣም አዝናለሁ። ጊዜውን በእንደዚህ አይነት ጥያቄዎች ባናባክን ነው ማለት ነው። እነዚህ ጉራጌዎች ሲፋጩ ትግሬው ከኋላ አዶናይ ሰጥ ብሎ ፋውንዴሽኑ ደግሞ የሱ ነው። የልቡ ሙማን ህርት የሚባል ነው። ገንዘብ ይሰብሰብ ፋውንዴሽኑ መራቅጡን የጠፋቸው እነዚህ ምን ሲያንቀጨቅጭ እንዳስገባቸው እግዚአብሔር ይወቅ። እኔ ከምን ተነስተው ወደዛ የክለብ የዳንስ ቤት አዋሳ ያለው ቮጊያ ነው ዮጋ የሚባል ደንበኛ ዳንስ ቤት ባለቤት ነው አቶ ብርሃን የተባለው። በኋላ ደግሞ የቀነኒሳን ሆቴል ተኮናትሮ የነበረ ሰው ነው። ቀነኒሳ ሆቴል መጨረሻው ላይ ደግሞ ይሰራ የነበረውን ታውቃላችሁ። ሴቶች የሚቸበቸቡበት ፊት ቦታ ለመያዝ 400,000 500,000 የሚከፈልበት እነዛ የኦሮሞ ጥጋበኛ ዘፋኞች በጥይት በአንድ ሴት የሚለባለቡበት ለአንድ ሴት 1.5 ሚሊዮን ብር የሚከፈልበት ኦኤምኤንም ማምጣት እንችላለን። በዛን ጊዜ የነበረው ይህ ክለብ ዳንስ ሲያዘጋጅ የነበረ ሰው አሁን በዚህ ጋር መጥቶ ደግሞ ከዚህ ከዳግማዊ ቴዎድሮስ ጋር ሆኖ
እንዴት ነው ይሄ የሆነው? ጥያቄ ነው መጠየቅ። አሁን የተሙ ምኑን ስለማያውቅ ነው፣ ግን ድፍረቱን አደንቅለታል። መጠየቅ መልመድ አለበት። የት ነው ወዴት ነው ምናምን ማለት ለምን እጠየቃለሁ ብሎ ቱግ ማለት የሚበላ ሰው አለ ወዶ ነው ይጎመድ ገንዘቡን በሌብነት ያመጣ የተረገመ ገንዘብ የተረገመ ገንዘብ የጽድቅ ቦታ አይውልም ይዘረፋል ነው ይዘረፋል። እና ገንዘብ አይሰጥም ሰው ምናምን እንደዛ እንዳታስቡ ይዘረፋል። ምክንያቱም የፈለገ በላብ ያልመጣ ገንዘብ የእርግማን ገንዘብ የጽድቅ ቦታ አይውልም። የፈለገ ጣበል የፈለገ ፈንዳ አንዳንድ ሰዎች ይላሉ ይህ ሁላ ገንዘብ ይዞ ለቤተ ክርስቲያን ለምን አይረዳም ለድሃ ለምን አይረዳም ይላል። ዝም ብሎ ማጅራት ተመቶ የመጣ ገንዘብ ለድሃ ይውላል እንዴ? አይውልም። የህጋዊነት ጥያቄ መነሳት አለበት። እንዴት ነው አሜሪካ እንደዚህ ገንዘብ መሰብሰብ ይቻላል? አሜሪካ እንደዚህ ማድረግ ይቻላል? በምን ሂሳብ ነው የተሄደበት? ይሄንን ነው ጥያቄ መጠየቅ ማለት ነው። እዚህ ጋር የነበረው ትርምስን አላነሳው፣ ግን አዶናይ አሁን ማገጣጠም ያቃተኝ አቶ ብርሃንና አቶ መኮንን የሶዶ ሰው ነው። እኔ አቶ ጫላ ፉላስ ነፍሳቸውን ይማርና የእሳቸው ዘመድ እንደሆነ ነው የማውቀው። ለእኔ በቅርብ የሚቀርበኝ ሰው ነው። አሁን የማወራላችሁ ሰዎች ሁለቱንም የማውቃቸውን ሰዎች ነው የማወራ። በምን ሂሳብ ግን ከዚህ ማፊያ ልጅ ጋር ተገናኝተው እንደገና ደግሞ ዳያስፖራውን ለማለብ እንዴት ነው የሄዱት? ዝግጅቱ ከብልጽግና ነው ከህወሓት ነው ወይስ ደግሞ ከአሜሪካ መንግስት ነው? አልገባኝም። አልፈታ ያለኝ እሱ ነው። የብልጽግና ሴታፕ ነው የህወሓት ሴታፕ ነው የሻዕቢያ እንኳን አይደለም። ግን የምንድን ነው ሴታፑ? እኔ አልገባኝም። አብዛኛው ስለ አዶናይ የሚጽፉትን ሰዎች ባክግራውንዳቸውን ለማየት ሞክሬያለሁ። ደቡቦች ናቸው በአብዛኛው ደቡብና ትግሬዎቹ ምንድን ነው የፈለጉት? ይህም ሊመጣልኝ አልቻለም። እንትን ልለው አልቻልኩም፣ አልገባኝም። ግን ያው እናንተም ተመራመሩ። እኔ እንኳን ወደዚህ አልመለስም፣ ግን እናንተም ተመራምራችሁ ድረሱበት። ጭራሽ አሁን አሜሪካን ሀገር አሜሪካዊ ሁሉ እስኪ ተመልከቷቸው፣ ብር ከፍለው የገቡትን ሰዎች እንመልከታቸው። በአዶናይ እንትን ሊያደርጋቸው ማለት ነው። ታሪክ ሰራን እና አዶናይ ሞቲቬሽናል ትሬኒንግ ሊሰጥ ነው። ሰላም፣ እንዴት ናችሁ የሀገሬ ልጆች? ደህና ናችሁ? ድምፅ ስጠው፣ ድምፅ። ቴንኪው ስለመጣችሁ አክብራችሁ። በጣም ነው የምታምሩት ሁላችሁ። እንግዲህ ድምፅ ስጠው። በእንግሊሽ መናገር እፈልጋለሁ ቢካዝ አሁን ኢንተርናሽናል መሆን ያለብን ሰዓት ነው። በጀመርነው ሁሉ በዓለም ሁሉ መድረስ አለብን። የታዘብኩት አንድ ነገር ቢኖር ያለፈው ሳምንት ኢንተርናሽናል መሆን እንዴት ቀላል እንደሆነ ነው። ቢካዝ በጣም ብዙ ተከታዮች አሉኝ በሶሻል ሚዲያ። ሁላችንም ደግሞ አንድ አይነት ዓላማ ነው ያለን። አብረን ነው የምንንቀሳቀሰውና የማንቆጣጠረው የማንደርስበት ደረጃ የለም። አብረን ከተንቀሳቀስን ልብ ብላችሁ ካስተዋላችሁ ዲላን ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በዓለማችን። በጣም ከሱ ጋር እያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤ እሄዳለሁ። ለንደን ሄጄ አብረን ነው የምንሄደው እና ይህ ያደረግነው ደግሞ ያስተዋልኩት እኔ ብቻ አይደለሁኝም። ከ100,000 በላይ ሜንሽን የደረሰው በአንድ ቀን ውስጥ ማለት ነው። አስቡት፣ በአንድ ቀን ውስጥ አይቶት የማያውቅ ደንግጦ ለራሱ ሲመልስ እና ይህ አይነት ኃይል እንዳለን እያወቅኩኝ ግዴታ ኢንተርናሽናል መውጣት አለብን ግዴታ። እና አሁን በእንግሊዝ ልጨምር ነው የታባቱ። እሺ ትንሽ አምጣልኝ። ጳጳሱ ተቀምጠዋል። እስቲ ጳጳሱን አምጣልኝ በእናትህ። አይቻቸዋለሁ። ጳጳሱ ሞቲቬሽናል ትሬኒንግ ሊወስዱ ሄደዋል። ብፁዕ አቡነ ፋኑኤል መሰለኝ። እስቲ ትንሽ መሀል ላይ ቆሞ አይቻቸዋል። የታባቱ አላቸው እዛው ቆሞ። በእንግሊዝኛ ነው፣ አሁን በእንግሊሽ ነው ወደ ዓለም አቀፍ የምንሄደው አላቸው። ከዛ ያያቸው መሰለኝ። ያዝልኝ አሁን ሳብ አድርገኝ። ከመላጣው ጀርባ ያሉት ጳጳስ መሰለኝ አይደል? ሳብ አዎ
በየትኛውም ጉባኤ ላይ አይገኙም። ኢትዮጵያን በተመለከተ በሚደረግ ጉባኤ ላይ አይገኙም። በኮሪደር ልማቱ ላይ ይገኛል። ሴቶቹን ተመልከቷቸው። በቃ ፈረንጆቹ ሁላ ተገኝተዋል። ወደ ኢንተርናሽናል እየሄደ ስለሆነ አቶ ሳሙኤል ምንድን ናቸው? ትግሬ ናቸው እንዴ? አቶ ሳሙኤል ሰንሻይን ትግሬ ነው። እሱም ሴታፕ ተሰርቶለታል። ከኋላ ባለሀብቶች እንዲኮለኮሉ ተደርጓል። እኚህ ጳጳሱም እንግዲህ በጣም የሳልመን ፊሽ አድናቂ ናቸው። በጣም ወዳጄ ናቸው። አሜሪካም ሴት ቤት ጋብዘው ነበር። ያው ምግብ ስለማልወድ ብዙ ሳልመን ስጋ አሳ ስለማልወድ ነው ያልኩት እንጂ ብዙ አባታችን ጋብዘው የነበረ ስጋ እዚህ አሁን አዶናይ እንትን ጠርቷቸው ሄደዋል። በእውነት ኧረ ጉድ እኮ ነው። እና ወንድማችን ይሄ ብቻ አይደለም። የቢል ጌትስ ፋውንዴሽን አስምሩበት። የቢል ጌትስ ፋውንዴሽን አዶናይን ፈልጎት ሩዋንዳ ነው ኡጋንዳ ያለው የቢል ጌትስ እንትን አዶናይ የሚፈልገው 50 ሰዎች ነው 100 ሰዎች እንዲያሳክምለት ቃል ሰጥቶታል። ከዛ ያ በተነገረበት ስር ደግሞ እነ ለታይ እነ ገረ ክርስቶስ እነ ታረጋይ እነ ሰፋኒ እነ ገረ ዝጋየር እነዚህ ሁሉ አዶኒ ትችላለህ፣ አዶኒ አንደኛ፣ አዶኒ ነምበር 1 ጎ ሄድ እንዳታቆም ያአሉታል። እስቲ አምጣ ሳልሳይ ቴድሮስን አምጣልኝ። ሳልሳይ ቴድሮስ እሷን ነገር በረብ ያዟል። እነ ቢል ጌትስ እስቲ እኔ ጌታ ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። የተላለፈው በቴሌቪዥን ነው። አርትስ ቴሌቪዥን የማን ነው? ልብ በሉ። አርትስ ቴሌቪዥን የማን ነው? አርትስ ቴሌቪዥን የሄኖክን የጃንደረባውን ተፈራርሞ የወሰደ ነው አይደል? የጃንደረባውን የወሰደ ነው አይደል? አሁን ደግሞ አዶናይ ሳልሳይ ቴድሮስ ነው እያለ ነው። እና አሜሪካ ሄዷል። አሜሪካ ሲሄድም ሲናገር ሰምቼዋለሁ። አይታችሁት ከሆነ በጣም ረጅም ሰዓት ነው ያቆዩኝ፣ ኢሚግሬሽናችን ላይ ተመለስ ቢሉኝ ይመለስ ነበረ ምናምን። እንዴት ሴታፕ የተደረገ ነው? ባይገባቸው እንኳን እዛ አስገቡት ነው የሚባለው። ለስራ ነው ሄደው አዶናይ ለስራ ነው ሄደው። ወደ እንግሊዝ ደግሞ ይሄዳል። ከአሜሪካ ወደ እንግሊዝ ይሄድና ደግሞ ያኛው ፈረንጅ ደግሞ ይዞት ይሄዳል ማለት ነው። እና ንጉሶይ 1000 ዓመት ይንገሱ። ንጉሶይ እንግዲህ የጠበቅኖት ነው። በመንግስቶ በመጡ ጊዜ እንዳይረሱን አደራ። ሶሳይቲስቱ አደራ 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 እንላለን። ዳግማዊ ቴዎድሮስ ሆይ አደራ እንሎታለን ማለት ነው። እናመሰግናለን። ኦኬ ሰግጥ ነበር በፊት ይቅርታ። ይሄ እኮ ተንኮለኛ ነው ራሱ የቴሌቪዥን ፕሮዲውሰር ተንኮለኛ ነው። በፊት ሰግጥ ፈርንስ ነበር፣ አሁን እሰይ ብሎታል። እስቲ እንዴት ነው ያለው? እሰይ እንግዲህ አሁን ሞቲቬሽናል ነው፣ ለሰዎች ማሳደጊያ ነው። እና አቡነ ፋኑኤል የሚሰሙት ይሄንን እሰይ ሲላቸው አባታችን ደግሞ ይሉ ይሆናል። እንግዲህ የታባቱ ሲላቸው ምን እንደሚሉ አላውቅም። ይቀጥል እስቲ። እሰይ ተመልሷል፣ እሰይ ተመልሷል፣ እሰይ ለበረከቴ፣ እሰይ ለስኬቴ፣ እሰይ ለአዲሱ መንገዴ፣ እሰይ ለአዲሱ ማንነቴ ዝንጥላለው፣ እሰይ ዝንጥላለው። የታባቱ እሰይ ቱር ወደ ዋሽንግተን ዲሲ መጥቷል። ማርች 28
የምትፈሩ ሰዎች ካላችሁ ሰው ምን ይለኛል ብላችሁ የምትጨናነቁ አይናፋር ከሆናችሁ ወደ አዲሱ ማንነታችሁ መሻገር ያቃታችሁ ካጠገባችሁ ምንቀኛ፣ ቀናተኛ፣ ተራቢ የከበባችሁ ሰው ከሆናችሁ ማርች 28 በዋርነር ቲያትር የሚገርም ሞቲቬሽናል ስፒኪንግ አደርጋለሁ። እናንተን ለማስተማር መንገዳችሁን ለማሳየት እኔ ያለፍኩበት የመጣሁበት መንገድ አለ። በብዙ ፈተና ያለፍኩት መንገድ እናንተን በዛ ፈተና እንዳታልፉ ላስተምራችሁ ፈልጋለሁ። እንዴት ወደ ዓላማችሁ ወደ አዲሱ ማንነታችሁ እሰይ ያላችሁ እንደምትሻገሩ እኔ ላስተምራችሁ ፈልጋለሁ። ማርች 28 አይቀርም። ቲኬቶች እየተሸጡ ነው ያሉት። ሊንክ ባዮ ላይ ያለ፣ ግቡና ቲኬታችሁን ያዙ። ከጓደኞቻችሁ ከቤተሰቦቻችሁ መምጣት ይኖርባቸዋል። ጋይስ በጣም ትልቅ ትምህርት ትወስዳላችሁ። አዶናይ ይባላለሁ። ማርች 28 በዋሽንግተን ዲሲ ዋርነር ቲያትር 2000 ሰዎች መጥተው ህይወታቸው ይቀይራሉ። እኔም ዝግጁ ነኝ። እወዳችኋለሁ። እሰይ ወንድ ነው እግዚአብሔር ወንድ ነው። ይሄን ዲያስፖራ በለው እታባቱ አዲሱ ማንነትን አሳያቸው። እሰይ አለኮ እሰይ እየከፈለ ነው ሰው 597 ብር ነው። እሺ $1 ነው ከፊት ያለው $97 እየከፈለ ነው ሰው ሞቲቬሽናል ትሬኒንግ ለመስማት እሰይ የሚል እሰይ በቃ እየሄደ ነው ማለት ነው። 97 ብር ከፍሎ በምናምን ቲያትር ቤት ይሄዳል። እዩ ጩፋ በደንብ አዘጋጅቶታል። በደንብ ማድረግ ያለበትን መሆን ያለበትን ሰጥቶታል። ማዕተቡን በጥሷል። ኦርቶዶክሳውያኑን ለመያዝ ደግሞ ማርያም ብሎ ማርያም ተጠራች ብሎ አዳሜ ዘገደሙ ብሏል። የምትፈልገውን እያሳየ አለ አብይ አህመድ በመጽሐፉ ወደምትፈልገው ወስደ ከዛ ገደል ውስጥ መክተት ነው አለ። ማርያም ብሏል። እሱን ስለተናገሩት በእንደው ተናደዋል። ያቺ ደግሞ የሁለት ትግሬዎች ሚስት የሆነችው ደግሞ ማነው ስሟ? ሚስቱ አለች። እሷ ደግሞ ገብርኤልን ነው የምትይዘው። ሐዋሳ ነው የምትሄደው። ሐዋሳ ገብርኤል ሄዳ ስለቴን ከዛ የኦርቶዶክሳዊ የእንትን መንጋ የዚህ ቲክቶክ መንጋ ደግሞ የኛ ሰዎች ናቸው የኛ ኦርቶዶክሶች ናቸው ይላሉ። አቤት ይሄን መንጋ ማዳን አይቻልም። በቀላሉ ይሄን መንጋ ጎትቶ ማውጣት አይቻልም። ምክንያቱም ለእሳት የተዘጋጀ ነው፣ ለሞት የተዘጋጀ ነው፣ ለውድቀት የተዘጋጀ ነው። አይምሮ ተሰልቧል። ከትምህርት አርቀውታል፣ ከተላላቆቹ አርቀውታል። ነውር ጌጡ ሆኗል። ዝሙት፣ እርኩሰት፣ ግልሙትና ሰልጥኖበታል። ይሄ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንደው የተወሰነ ዝም ከሚባል ተብሎ ነው እንጂ ማለት ነው። እና የወንድማችንን የአዶናይን እንግዲህ በአሜሪካ ያላችሁ ተሰብስባችሁ ሰልጥኑ። አዲሱ ማንነት ማለት እንግዲህ ራስን በራስ ማርካት ራሱ በጣም አስፈላጊ ነው የሚለው ከየትኛው ሕክምና እንደተገኘ አላውቅም። ስለሱም በጣም ስልጠና ይሰጣል። እዚህኛው ስልጠና ላይ ጳጳሱ ባይገኙ ጥሩ ነው። የራስን በራስ ማርካት ላይ ባይገኙ ጥሩ ነው። አዶናይም ከዚህ በኋላ እንደሱ አይነት ነገር ባታወራ። የሚመጡ ሰዎች እንዳያቸው ራሰ በረሃዎች ናቸው፣ ትልልቆች ሰዎች ናቸው፣ ባለትዳር ናቸው፣ በጣም ወፋፍራም ሰዎች ናቸው እና ይሄ ነገር ያለፈላቸውም ስለሚሆን የሚመጡት ለአንተ እየተዘጋጁልህ ያሉት ገንዘብ ያላቸው ሰዎች ስለሆኑ ለወጣቱ እንግዲህ የራስ ጉዳይ ላይ ያገባኝ ጨርሰናል። አላችሁ ሆይ እላለሁ። ወደ ሁለተኛው አጀንዳ ሊሄድ ነው። አላችሁ ሆይ ይሄ አሁን ከእንትን ጋር ከምቀኝነት ጋር ከምናምን ጋር ምናምን የምታያይዙት አይደለም። እሺ ይሄ በዚህ ምንም የምቀመቀኛው ነገር የለም፣ የሚያገባኝ ነገር የለም። ለስልጣን አልሰራም፣ ለዝና አልሰራም፣ ለመመስገን አልሰራም። ዘመኔ የሚያልቀው ለሀገሬ እንደዚህ ጋር ለቤተ ክርስቲያኔ እንዳማኝ በመስራት ነው። አለቅ እና ያቺኑ እከካም ኑሮዬን እየኖርኩ ለሌሎች ለማብራት እየሞከርኩ እኖራለሁ እንጂ ያው እና አዶናይ መንገድ ቀላል ነው። ይሄን ህዝብ መዘርጠት፣ ይሄን ህዝብ መብላት፣ ይሄን ህዝብ አፈር ከድቼ ማብላት ቀላል
ቀላል ነው። አሁን ያኔ 4 ሚሊዮን ዶላር በ15 ቀን ባልሞላ ቀን ነው የሰበሰብኩት፣ በሳምንት ባልሞላ ጊዜ ያለ የሰበሰብኩት። ከዛ 10% ስጡኝ ብላቸው ስንት ሚሊዮን ዶላር እንደሆነ ተመልከቱ። አሁን እንኳን በአንድ ወር ውስጥ ከ112 ሚሊዮን ብር በላይ ሰብስቤያለሁ እና 10% እንኳን ስጡኝ ብላቸው ይሰጡኛል። የሰራውበት ነው። ደስታ የሚገኘው ለሌሎች በመስራት በእውነት መንገድ በመሄድ ነው። እኔ ደግሞ እንቅፋት ነኝ፣ በጣም እንቅፋት ነኝ። እንዲህ አይነት አጭበርባሪ እንዲህ አይነት ደግሞ እያመጣ እጄ ላይ ነው የሚጠው፣ እያመጣ እጄ ላይ ነው። የማላውቀውን ደግሞ አልናገርም፣ የማውቀውን ነው የምናገር። ስለዚህ የራሳችሁ ጉዳይ። ትግሬዎቹ ያሰፈሰፋችሁበት መንገድ ይገባኛል፣ ሀሳባችሁ ይገባኛል፣ ምን እያዘጋጃችሁ እንደሆነ ይገባኛል። አያገባኝም። ቢነግስላችሁ ደስ ይለኛል። ቢሞት እሱ ደግሞ ምዕራብ ትግራይ አይልም። ቢሞት ራያ አይልም። ግን ትግሬዎቹን ለማስጨፈር የትግርኛ ሙዚቃ ይከፍታል። ዘረኝነት ማንንም አይለቅም። ግን ልጁ በጣም በጥሩ ሁኔታ እየሄደ ነው ማለት ነው። አላችሁ ወይ? አለን በሉ። አለም ሴታፕ እያስተካከሉ ያሉት ጋር ነው። በአብይ ይበቃናል። በመሀይም መገዛት በአብይ ይበቃናል። እንደገና ሌላ መሀይም መጥቶ እንዲገዛን አልፈልግም። ይሄ ደግሞ ጥሩነቱ አስቀድሞ እውነቱን ነግሮናል ምን እንደሆነ ማለት ነው። ስለዚህ አለንም ተመጣ ምን ማድረግ ይቻላል? መቀበል ነው። ሳልሳዊ ቴዎድሮስ